በዝ እቺ እንቅልፋም ዛሬ ቀድማኝ ተነስታ ነው ማለት ነው። ከዘፋኞች ጀርባ ግን የሆነ ያልተፈታ እንቆቅልሽ ያለ ይመስለኛል። የምትዘፍናቸው ዘፈኖች እኮ በጣም ለየት ያለ መልእክት ነው ያላቸው። ልክ እንደሚያክሰው አወራውባ። በዝ ምን እያደረግሽ ነበር? ምንም እያወራሁት። እያወራው የሆነ ነገር ቢያደርግሽስ? ቆይ ደግሞ ከማታውቂው ሰው ጋር ወሬ ይወራል እንዴ? ባብዬ ያለበት እኮ ሁኔታ አሳዝኖኝ ነው። የመቼው አዛኝ ነሽ አንቺ? ደግሞ ቢያሳዝንሽስ እዚህ በር ላይ ተቀምጦ የሚውል ሰው ያሳዝንሻል እንዴ? እንዴ ለማዘን እኮ ሰው መምረጥ የለብኝም። በይ እንደዚህ አይነት መልስ አልፈልግም። እንዴት አይነት መልስ ነው የምትፈልገው ባቢ? እንዴ በቃ አንተ ሁሉ ጊዜ የራስን ሀሳብ ብቻ ነው አይደለም የምታዳምጠው? አይደለም። ቆይ ባቢ ቤት ስትቀይር ቤት ስትገዛ ቤዛ ጓደኛ ያስፈልጋታል፣ ማህበራዊ ህይወት ያስፈልጋታል፣ ጎረቤት ያስፈልጋታል ብለህ አማክረኸኛል? ሁሉ ጊዜ አንተ በቃ የራስን ሀሳብ ብቻ ነው ማስኬድ የምትፈልገው አይደል? በራስህ ሀሳብ ብቻ ነው የምትሄደው። በጣም አማዝነው በዝ ባቢ በቃ ተይኝ ብቻ ይማር ፈልገው። ጠዋት እንዳኮረፍሽ ነው አሁን?